ቢዝነስ ላይ አይ ቲንክ እንደውም ውድቀትን ኤክስፔሪየንስ ያላደረገ ሰው እኔ በጣም ሚሳውት እያደረገ ነው ብዬ ነው የማስበው። የስኬታማ ሰዎች ፖርትፎሊዮ ሲወጣ ከቢዝነሳቸው ፖርትፎሊዮ ጀርባ 3 እጥፍ 4 እጥፍ የሚሆን የውድቀት ፖርትፎሊዮ አለ። ስፖርት መስራት ሰውነት ከመገንባት ሳይድ ብቻ አይደለም፣ ብዙ የሚያስተምረው ነገር አለ። የመጀመሪያው ዲሌይድ የሆነ ግራቲፊኬሽን። ጂም ገብታችሁ የተስተካከለ ሰውነት ካያችሁ ማለት ነው ሞስት ፕሮባብሊ እሱ ሰውዬ ለረጅም ዓመት ታግሏል ሰውነቱ ላይ ለመስራት፣ አመጋገቡን አስተካክሏል። ብዙ ቀን ሳይተኛ አልጋው እየሞቀው ተነስቶ ነው ስፖርት ስራ የነበረውና ጂም ውስጥ ለውጥ ማምጣት ብዙ ኢፈርት የሚጠይቅ ብዙ ትዕግስት የሚፈልግ ፕሮሰስ ነውና ቀናችንን በቃ ብሩህ አድርገን የምንጀምረው ስፖርት በመስራት ነው። ትረስት ሚ ከአቅሙ በላይ የሰራ ሰውነቱ የቻለውን ያህል የታገለ ሰው ከዛ በኋላ የሚገጥሙት ፕሮብለሞች ቀላል ነው የሚሆኑት። በተለይ ንግድ ውስጥ ያላችሁ ሰዎች የሆነ ነገር ዲማንድ አለው ለማለት ኢኮኖሚስቶች የሚጠቀሙትን መስፈርት ብትጠቀሙ የማይሆን ነገር ላይ ገንዘባችሁን፣ ጊዜያችሁንና ሌሎች ሪሶርሶችን እንዳታወጡ ያድናችኋል። ስለዚህ ሁል ጊዜ የዲማንድ ሰርቬይ ስናረግ፣ ጥናቶችን ስናረግ አንድ ነገር ጠያቂ ስላለው ብቻ ዲማንድ አለው ማለት አይደለም። ለዛ ለምንጠየቀው ነገር ዋጋ ካወጣንለት በኋላ ፌር የሆነ ነገር ስንናገር ያንን ዋጋ ለመክፈል የሚፈልጉ ሰዎች ጥቂት ከሆኑ ያ ነገር ዲማንዱ በጣም ትንሽ ነው። ስለዚህ በጠያቂዎች ልንታለል አይገባም። ይሄ በጣም ኢምፖርታንት ነው። በተለይ ደግሞ አዲስ ቢዝነስ ለሚጀምር ሰው ምን ላይ ቢሰራ ነው ዲማንድ ያለው የሚለውን ነገር ቼክ ሲያደርግ ብዙ ጊዜ ከስተመር ሪኩዌስት ነው እንደ ዲማንድ የሚቆጠረው። ያ ማለት ይሄ አለ ሆይ ይሄ ለምን ሰው የሚል ጥያቄ በመጣ ቁጥር አይ ይሄ ነገር ዲማንድ አለው መሰለኝ የሚል ፐርሰፕሽን ይፈጥራልና ልክ ናችሁ። ግን እሱ ብቻ አይደለም ነው። እነዚህ 4 ነገሮች ናቸው ዲማንድ የሚያስብለው። የመጀመሪያው በጀት አለ ወይ፣ ሁለተኛው ኦቶሪቲ አለ ወይ መክፈል ይችላል ያ ሰው፣ ሶስተኛ ኔሴሲቲ ነው ወይ፣ አራተኛ ደግሞ ታይሚንጉ ትክክል ነው ወይ። ይሄንን ስታረጋግጡ ዲማንድ አለው ማለት ይቻላል። ወዳጄ ቢዝነስ ላይ ጀማሪ ኮንክ፣ ስታርታፕ ላይ እርሊ መጀመሪያ አካባቢ ኮንክ ቢዝነስ ውስጥ ስራ። እያደግ ስትመጣ ግን ቢዝነስህ ላይ ስራ፣ አትደባልቀው። ቴንክ ዩ። ይሄኛው አድቫይስ አሪፍ ነው። ትንሽ ማብራሪያ ይፈልጋል ብዬ ግን አስባለሁ። ምን ማለት ነው ቢዝነስ ውስጥ መስራትና ቢዝነስ ላይ መስራት? ላይክ ወርኪንግ ኢን ዘ ቢዝነስ እና ወርኪንግ ኦን ዘ ቢዝነስ እንበልና የሆነ ስታርታፕ ሶፍትዌር ካምፓኒ ያለው ሰው ካለ ሶፍትዌሮችን ለቢዝነሶች ነው ዲዛይን የሚያደርጉት። ሶ ቢዝነሱ የመጀመሪያዎቹ 5 ዓመታት ድረስ ራሱ ሶፍትዌር ዲዛይን እያደረገ ኮድ እያደረገ ሊቆይ ይችላል። ዊ ኮል ዳት ወርኪንግ ኢን ዘ ቢዝነስ። ሰራተኛ ነው፣ የሆነ ታስክ ወስዶ እየሰራ ነው ያለው። ልክ ቢዝነሱ ስኬል ማድረግ ሲጀምር ግን ወርኪንግ ኦን ዘ ቢዝነስ ማለት ቢልዲንግ ኤ ሲስተም ነው፣ ሌላ ነገር አይደለም። ያ ማለት እኔ ባልኖር እኔ ስወጣ ከቢዝነሱ በራሱ ኦፕሬት ሊያደርግ የሚችል ቢዝነስ እንዴት አድርጌ ዲዛይን አደርጋለሁ ነው። ወርኪንግ ኦን ዘ ቢዝነስ ያ ነው። ኮምፕሊትሊ ሌላ ስኪል ነው በነገራችሁ ላይ፣ ሌላ ሙያ ነው። አይ አሁን ደግሞ ቢዝነስ ላይ ነው መስራት ያለብኝ ቢል የሆነ ሰው ላያውቀው ይችላል። ለዛ ነው ባለሙያዎች የሚጀምሯቸው ቢዝነሶች ከ5 ዓመት በላይ ላስት የማያደርጉበት ምክንያት እነሱ የሚያውቁት ወርኪንግ ኢን ዘ ቢዝነስ ነው እንጂ ወርኪንግ ኦን ዘ ቢዝነስ አይደለም። ቱ ወርክ ኦን ዘ ቢዝነስ እንዴት ነው ሲስተም ቢልድ የሚደረገው፣ ሰው እንዴት ሃየር ይደረጋል፣ ሚቲንግ እንዴት ይመራል፣ ኤስኦፒ እንዴት ዲዛይን ይደረጋል፣ ፊውቸር ፔሲንግ እንዴት ነው፣ እነዚህ ሁሉ ነገሮች አንደርስታንድ ሊያደርግ ይገባል የአንተርፕረነር። ቢዝነስ ላይ አይ ቲንክ እንደውም ውድቀትን ኤክስፔሪየንስ ያላደረገ ሰው እኔ በጣም ሚሳውት እያደረገ ነው ብዬ ነው የማስበው። የስኬታማ ሰዎች ፖርትፎሊዮ ሲወጣ ከቢዝነሳቸው ፖርትፎሊዮ ጀርባ 3 እጥፍ 4 እጥፍ የሚሆን የውድቀት ፖርትፎሊዮ አለ። ማርኬት ላይ የተሻለ ሆኖ ከመገኘት ይልቅ ቀዳሚ ሆኖ መገኘት ይሻላል። ኢትዮጵያ ውስጥ ራይድ የምትመለከቱ የቤት መኪና ጠርቶ የሆነ ቦታ መሄድ ነው። ሰው ራይድ እንጥራ ሲል የሆነ ሰው አሁን ያንጎ አሉ እነ ፈረስ አለ ብዙ አሉ፣ ግን ራይድ እንጥራ ነው ስል እየተባለ ያለው ማን ነው? ይሄ ራይድ ካለን የመጀመሪያው ይሄን ራይድ ሄሊንግ የሚባለውን ቢዝነስ ሴክተሩን ራሱ ኢንትሮዲዩስ ያደረገው ያ ቢዝነስ ስለሆነ ነው። የመጀመሪያ በመሆኑ ሙሉ ሴክተሩ በሱ ስም ሊሰየምለት ይችላል። ይሄንን ሌሎች የቢዝነስ ሴክተሮችም ላይ ማየት እንችላለን። ይሄ ከምታስቡት በላይ ትልቅ ኮምፒቲቲቭ አድቫንቴጅ ይሰጣል። አንድ ሰው የሆነ ገንዘብ ካለው 1 ሚሊዮን ካለው ወጥቶ ፋርማሲ ሊከፍት ይችላል። ፋርማሲ የሚከፍተው በሽተኞች ስለሚያውቅ መድኃኒት የሚፈልጉ ሰዎች በዙሪያው እንዳሉ ጥናት ስላደረገ አይደለም። የሚፈለግ የጤና ፕሮዳክቶች እንዳሉት ስለሚያውቅ ገንዘቡን ኢንቨስት አድርጎ ፋርማሲ ይከፍታል። ከዛው ላይ ይጠብቃል ሰዎች እንዲመጡ ኦር ደግሞ አድቨርታይዝ ያደርጋል። ራይት እነዚህ ሴክተሮች ላይ ስቲል ዲማንዱ አለ፣ ግን ይሄ ለሁሉም አይሰራም። አዲስ ቢዝነስ መጀመር ለሚፈልግ ሰው ያን ያህል ገንዘብ ኑሮን እነዚህ ሴክተሮች ውስጥ ገብተን ፕሮዳክትና ሰርቪስ በብዙ ብር ቀድመን አምርተን ኦር ገዝተን ላንገባ እንችላለን። ቀድመን ግን ስፖርት መስራት ሰውነት ከመገንባት ሳይድ ብቻ አይደለም፣ ብዙ የሚያስተምረው ነገር አለ። የመጀመሪያው ዲሌይድ የሆነ ግራቲፊኬሽን። ጂም ገብታችሁ የተስተካከለ ሰውነት ካያችሁ ማለት ነው ሞስት ፕሮባብሊ እሱ ሰውዬ ለረጅም ዓመት ታግሏል ሰውነቱ ላይ ለመስራት፣ አመጋገቡን አስተካክሏል። ብዙ ቀን ሳይተኛ አልጋው እየሞቀው ተነስቶ ነው ስፖርት ስራ የነበረውና ጂም ውስጥ ለውጥ ማምጣት ብዙ ኢፈርት የሚጠይቅ ብዙ ትዕግስት የሚፈልግ ፕሮሰስ ነውና ቀናችንን በቃ ብሩህ አድርገን የምንጀምረው ስፖርት በመስራት ነው። ትረስት ሚ ከአቅሙ በላይ የሰራ ሰውነቱ የቻለውን ያህል የታገለ ሰው ከዛ በኋላ የሚገጥሙት ፕሮብለሞች ቀላል ነው የሚሆኑት። ከ2 ዓመታት በፊት የዩኒቨርሲቲ ተማሪ ያለው ያለምንም ቢሮ
ሰራተኛ፣ ንግድ ፍቃድ የጀመርኩት የሶሻል ሚዲያ ማርኬቲንግ ስራ በወር እስከ 30 ሺህ ብር ድረስ ያስገኝልኝ ነበር። ኦፍ ኮርስ አሁን እሱ ለአንድ ክላይንት የምናስከፍለው ነው። ይሄን ለምን ነው እየነገርኳችሁ ያለሁት? ጀኑዊንሊ እኛ ሀገር ላይ እጅግ በጣም ተስፋ አላቸው ብዬ ከማምንባቸው ስራዎች አንዱ ሶሻል ሚዲያ ማርኬቲንግ ነው። ኤቭሪቲንግ አሁን ዲጂታል ላይ የመጣ ነው። ዲጂታል የማያስተዋውቅ ድርጅት የለም። ሁሉም በገንዘባቸው ኢንቨስት እያደረጉ ያሉት ሶሻል ሚዲያ እና ዲጂታል ማርኬቲንግ ላይ ነው። ስለዚህ አሁን ከጀመራችሁ የዛሬ 5 ዓመት ከቀዳሚዎቹ መካከል ነው። ከዚህ በፊት ስለዚህ ጉዳይ ኢንተርኔት ላይ ብዙ ሰርች አድርጋችሁ ሊሆን ይችላል። የውጭ ሀገር ክሬተሮች የሰሩትን ነገር ኮንሱም አድርጋችሁ ሊሆን ይችላል። ግን እኛ ሀገር ሲመጣ የተወሰነ የሚቀየር ነገር ይኖረዋል። ዛሬ በዚህ ቪዲዮ በሀገራችን የሚሰራ የሶሻል ሚዲያ ማርኬቲንግ ኤጀንሲ እንዴት ከስክራች ጀምሮ መጨረሻ ክላይንት እስከምታገኙበት ድረስ ያለው ፕሮሰስ ምን እንደሚመስል ነግራችኋለሁ።